ሰላም የዳጊ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ አንድ በጣም የሚገርም የፍቅር ታሪክ ልነግራችሁ ነው። ሁላችሁም እስከ መጨረሻው ድረስ በማዳመጥ ትምህርት እንድታገኙበት እጋብዛችኋለሁ። በአንድ ወቅት በጽኑ የታመመችና የቀናት እድሜ ብቻ የቀራት አንዲት ወጣት ነበረች። ባለቤቷም ሌት ተቀን ሳይለይ በታላቅ ፍቅር ይንከባከባት ነበረ። ሚስቱ ከመሞቷ ጥቂት ቀደም ብሎ እኔ ከሞትኩ በኋላ ሌላ ሚስት አግብተህ ደስተኛ እንድትሆን እፈልጋለሁ ስትል በደከመ ድምፅ ተማጸነችው። እሱ ግን አይኖቿን እያየ የኔ ፍቅር ለአንቺ ብቻ ነው፣ ከሞትሽ በኋላም ቢሆን አይኖች አንቺን እንጂ ሌላ አያዩም ሲል ቃል ገባላት። እሷም ከጥቂት ቀናት በኋላ ከዚህ ዓለም በሞት ተለየች። ባለቤቷም በገባው ቃል መሰረት ከዚያን ቀን ጀምሮ ለዓመታት አይኑ እንደማያይ ሰው ሆኖ እንደ እውር መኖር ጀመረ። ሰዎች ሁሉ ምነው ይህ ደግ ሰው ሚስቱ ከሞተችበት ሰሞነ አይኑ ጠፋ እያሉ ያዝኑለትና ይረዱት ነበረ። እሱ ግን በዚያው ጨለማ ውስጥ ሆኖ ለ20 ዓመታት በትዕግስት ኖረ። በመጨረሻም እሱ ራሱ ሊሞት ሲቃረብ ታማኝ ለነበረው የቅርብ ጓደኛው አንድ ታላቅ ሚስጥር ነገረው። እኔ በእርግጥ አይኔ አልጠፋም ነበረ፣ ነገር ግን ሚስቴ ስትሞት ፊቷ በጣም ተጎድቶና ተለውጦ ስለነበረ በዚያ ገጽታዋ እንድትታወሰኝ አልፈለኩም አለው። ከዚያ ይልቅ ውብ በነበረችበት ጊዜዋ ያየዋት እይታ በልቤ እንዲታተም ስል ለሷ ፍቅር ስል አይኔ እንደማየ ሆኜ 20 ዓመታት በጨለማ ኖርኩ ሲል እውነተኛውን የመስዋዕትነት ፍቅር አሳየ። የነዚያ ጥንዶች የፍቅር ጉዞ ገና ከጅምሩ በአበባ የተነጠፈ አልነበረም። ይልቁንም በብዙ እሾሃማ መንገዶች ያለፈ ትግል ነበረ። ፍቅራቸውን በጀመሩበት ወቅት ከቤተሰቦቻቸው በኩል ከፍተኛ ተቃውሞ ገጥሟቸው ነበረ። የሁለቱ ቤተሰቦች ያላቸው የኑሮ ደረጃና የአመለካከት ልዩነት በመካከላቸው ትልቅ ግድግዳ ሆኖ ቆይቷል። ይህ አልበቃ ብሎ በሕይወታቸው ውስጥ የመጣው ድንገተኛ ድህነትና ስራ አጥነት ግንኙነታቸውን ለማፍረስ ትልቅ ፈተና ቢሆንባቸውም እርስ በርሳቸው ተያይዘው ሁሉንም መከራ ለማለፍ ወሰኑ። ለዓመታት በአንድ ላይ ሆነው ረሃቡን፣ ጥማቱና የሰዎችን ስድብ በትዕግስት ተቋቁመዋል። ከውጭ የሚመጣው ተጽዕኖ ሳይበግራቸው በውስጥም ቢሆኑ ያጋጠማቸውን አለመግባባቶች በፍቅርና በይቅርታ እያለዘቡ ለረጅም ጊዜ ተጉዘዋል። ባለቤቱ የታመመች ጊዜ ያሳየው ጽናትም ከዚሁ ከቆየ ጋር ውጣ ውረድ የመነጨ እንጂ በአንድ ጀንበር የመጣ ስሜት አልነበረም። በሕይወት ዘመናቸው አብረው ሲያለቅሱ፣ አብረው ሲጨነቁና አብረው ሲጸልዩ የነበሩባቸው እነዚህ አስቸጋሪ ዓመታት የፍቅራቸው መሰረት እንደ ብረት አጠንክሮት ነበረ። በመጨረሻም ሚስቱ በህመም ስትሰቃይ ያሳየው ያ ታላቅ መስዋዕትነት ከጅምሩ የነበረው የብዙ ውጣ ውረዶችና የታማኝነት ጉዞ ፍጹም መደምደሚያ ነበረ። በመካከላቸው የነበረው ፍቅር ጥንካሬ በሰዎች ዘንድ ቅናትንና ጥላቻን በመቀስቀሱ ለዓመታት የብዙዎች የስም ማጥፋት ዘመቻና የሴራ ሰለባ ለመሆኑ ተገደው ነበረ። የቅርብ የምንላቸው ሰዎች ሳይቀሩ በመካከላቸው ልዩነትን ለመፍጠር የፈተሉባቸው የውሸት ታሪኮችና የሰነዘሩባቸው መርዛማ ቃላት በልባቸው ላይ የማይጠፋ ትልቅ የፍቅር ጠባሳ ጥሎባቸዋል። በተለይ በችግራቸው ወቅት ደራሽ ከመሆን ይልቅ አይሳካላቸውም እያሉ ይሳለቁባቸው የነበሩ ወገኖች የፈጠሩባቸው የውስጥ ስቃይ ከገጠማቸው ድህነት በላይ ክፉኛ ያቆስላቸው ነበረ። እነዚህ ጥንዶች በሰው ፊት ፈገግ ለማለት ቢሞክሩም በውስጣቸው ግን በሰዎች ክፋትና ተንኮል የተሰነጠቀ ልባቸውን ይዘው በለቅሶ የሚያድሩባቸው ምሽቶች በርካታ ነበሩ። ያ ሁሉ የሰዎች ግፊትና ጥላቻ ግን ግንኙነታቸውን ከማፍረስ ይልቅ በቃላት ሊገለጽ የማይችል ትልቅ ስቃይ ውስጥ አልፈው እርስ በርሳቸው ይበልጥ እንዲጠጋጉና እንዲሸሸጉ አድርጓቸዋል። ከእውነተኛ ፍቅር የሚለካው በደስታ ቀናት ሳይሆን በመከራና በሰዎች ተጽዕኖ ውስጥ በሚታይ ጽናት መሆኑን ነው። አድማጮችህ የሰዎች ጥላቻ
ክፉ ንግግርና የህይወት ውጣ ውረድ በፍቅር መካከል ጠባሳ ሊጥሉ ቢችሉም እነዚህን ፈተናዎች ተቋቁሞ ማለፍ ግን ፍቅርን ወደ ከበረ መስዋዕትነት እንደሚያሳድገው ሊረዱ ይገባል። ፍቅር ማለት በቃላት የሚገለጽ ስሜት ሳይሆን ሌላው ሰው በደከመና በተጎዳ ጊዜ እንኳ ክብሩን ለመጠበቅና ታማኝ ለመሆን የሚከፈል ውድ ዋጋ መሆኑን በዚህ ታሪክ መረዳት ይቻላል። በመሆኑም ማንኛውም ሰው የሚያጋጥሙትን ውጫዊ ጫናዎችና ውስጣዊ ስቃዮች በትዕግስት በማለፍ ለፍቅሩ እስከ መጨረሻው እንዲታመንና ለሌላው ሰው መኖር ትልቁ የህይወት ስኬት መሆኑን ማወቅ አለብን። ይህ መልእክት ፍቅር ለእያንዳንዱ የተለያየ የስቃይ ስሜት ያለው ቢሆንም እያንዳንዳችን ግን የምንከተልበት እና የምንጓዝበት መንገድ የተለያየ መሆኑን ተረድተን በትክክልም ለፍቅራችን የመጨረሻ ስኬት መትጋት እንዳለብን የሚያመለክት መሆኑን በዚሁ የመጨረሻ መደምደሚያ አሳስባለሁ። እስከ መጨረሻው አይታችሁ መልእክትና ኮሜንት ወይም ማስተያየት ስለሰጣችሁኝ በጣም አመሰግናለሁ። ቀጣይ እንደዚህ አይነትና አስተማሪ የሆኑ መልእክቶችን ለማግኘት ፔጁን ወይም ደግሞ የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጋብዛችኋለሁ። መልካም ጊዜ ይሁንላችሁ።